ስለተባልኩ ሁለት ጥርስ ሰብሬ ማለት ነው ካሳ ከፍያለሁ። አረቦቹ እስከ ብር ከፍያለሁ እንዳይመቱኝ ብዬ ገባሽ? እኔ በማንነቴ አልደራደርም። በቃ ለኔ እንደ ፍላጎታቸው ያርጉኝ። ለኔ ሚስኪን ልጅ መዳም ቤት ሰርታ የምትበላ ልጅ በቃ መዳም ልጅ በቃ የመዳም ልጅ ናት። እረፍት እንኳን አሁን መውጣት አቆመች። በቃ አሁን ኦኬ ረመዳን ነው፣ ጾመኛ ናት። ኦኬ ጾመኛ ናት። ኦኬ አትወጣም። ከጾም በፊት መውጣት አቁማለች። እዚህ ስሟን እንትን እዚህ አንቺ ቤት እህቷ ቁጭ ብላ ማንትየዋን እየተከታተለች ነበረች። እስከ እንደዚህ አለቻት። እናቴ ትሙት እስከ እንደዚህ ምን ይሆንሽ ነው አለቻት። ገባሽ? መውጣት አቁማለች። በቃ መውጣት እኔ ብር ከሌለኝ መክፈል ካለባት ቤት ኪራይ ትከፍልኛለች። ብር ከሌለኝ ብር አለሽ የለሽም ብቻ ነው የምትለኝ። ምግብ አለሽ የለሽም፣ ለታክሲ አለሽ የለሽም፣ ለዋለሽ ብቻ ነው የምትለኝ። በታክሲ ነው የምትልክልኝ። እስከ መውጣት የሚያሳፍራት የ6 ዓመት የ7 ዓመት ጓደኛዬ እስከ እንደዚህ ማለት ነው። በቃ እኔ ለሷ ነው እኔ በቃ እሺ ኦኬ ስታይሌ ወንዳ ወንድ ነው እንደ ፍላጎቴ። በኔ ቤተሰብ ተሸማቀቀ። የሷ ቤተሰብ የሙስሊም ቤተሰብ ልጅ ናት። ተሸማቀቀ። እናቴ ክሽ ሻታልክሽ ኧረ ተይኝ ማሪ በእናትሽ አታልክሽ። ለማንኛውም ሀዋ አንድ ነገር በቃ እሺ ባለኛ ናክሽ እንዴ እኛ ናክሽ ወይ እስቲ ህግ የለም ላለችው እኔ ሌላ ሰው ይንካኝና አሁን ወደ አዲስ ክርክር ያለኝ ሌላ ሰው እንኳን ቢናካኝ ካንቺ ራስ እንደማልወርድ እንዳለ ደግሞ አንቺ ብቻ ስንት ዓመት ሆነሽ ከዛ ትሽብኝ አንቺ ብቻ ጫፌን ንኪኝ። እኔ በእጄ ገንፎ ይዤ አልጠብቅሽም። አይ አም ሬዲ ፎር ዩ። በጣም ዝግጁ ሆኜ ነው የምጠብቅሽ። ምንም ችግር የለውም። ግን አንድ ነገር ልንገርሽ፣ ለእኔ እዚህ ጋር የምታወሪው ነገር ለእኔ ጥሩ ነው። ግን ደግሞ ማስጠንቀቂያ ልስጥሽ። እዚህ ጋር አንቺ ስሜታዊ በሆንሽ ቁጥር የምታወሪው ለእኔ ቢጠቅመኝም አንቺን ግን እንደሚጎዳሽ ስለማስብ እንደዚህ ባታወሪ እንኳ አሁን የምትናገሪው ንግግር ለራስሽ ላይ ኢፌክት እንደሚፈጥርብሽ ማወቅ አለብሽ። ገባሽ? የሚያረግ ሰው በተግባር ነው። እዚህ ወጥቶ ማልቀስም አያስፈልግም። ጥርሳውን ለኩኝ ያለፈ ያንቺን ጥርስ አውልቃለሁ። ማውለቅ ከፈለገች 32ቱንም ጥርስ ማውለቅ ትችላለች። እሱን ደግሞ ህጉንም ማየት ያንቺን አውልቃለሁ አለች እንዴ? ከዚህ በፊት ሌዝቢያን ብለው የሰደቧትን 2 ሰዎች ጥርስ እንዳወለቀ መክሰስም ከፈለገች መክሰስ ትችላለች። ዳኛም ካለ ይሄን ያክል ዲቴል መሄድ ከፈለገች መሄድ ትችላለች እያልኩኝ ነው። እኔ ደግሞ ይኸውልሽ ይቢ አሁን እሷ የተሰማትን የደረሰባትን ነገር እየተናገረች ነው ያለችው። አንድ ሰው ብሶት ምን ታረጋግጥ ነገር ሲናገር ያለፈው ታረቅን ይቅርታ ተባባልን ምናምን ሶዋት ምን ይጠበስ አሁን ምን ላርጋ ድጋሚ ተናገርሻት እሷ አለች እኮ አልተናገርኳትም። ስም አልጠራም እያለች ስጠቅም የምናገረውን ነገር ተናግሬያለሁ። ከዛ በተረፈ ሆነሽ ኮሜንት ላይ ምንድነው ሜንሽን እያረግሻት ያልሻት? እኔ ለማንም ወንድ መልስ አልሰጥም ብያታለሁ በሚገባ ለማንም ሰከራ መልስ አልሰጥም ብያታለሁ። ስማን ጠቅስም እያለች እኔን እየሰደበችኝ ሀቡ ገባኝ እኮ። ይኸውልሽ ሴት ልጅ ላይክ አውቀሽ ቁስል የሆነውን ነገር ደጋግመሽ መንካት የለብሽም። እሺ እሷ ለምን ሴት ትሸጣለች እያለች አይደል እንዴ? እሷ በስነ ስርዓት እኮ የዛን ጊዜ ይቅርታ ጠይቃሽ እኮ ዘጋ ነው እኮ። እኔም ደግሞ የዛ ጊዜ ይቅርታ ጠይቄያታለሁ። እንደዛ አቡዬ ይቅርታ አንዴ ላውራ አቡ እሷ አውርታ ጨርሳለች። አንዴ ላውራ ቪዲዮ አለኝ ብላሻለች። እዛ ጊዜ ቪዲዮ አምጪ ስትልሽ አሉኝ ያለችሽ ሴት ትሸጣለች ምናምን። እኔ ነግሬሻለሁ። እኔ ካልኩ ኧረ በስመ አብ እኔ ካልኩ ቪዲዮ አለሽ ይዊ የዛኔም እኮ ቪዲዮ ማቅረብ አለች ማስታረቂያ ችግር የለም። የዛን ጊዜ እንዳጋጣሚ ሆኖ ቪዲዮ በቃ አቡ በዛ ጊዜ ምናምን የሚባል ነገር የለም። አቡ እኔ ተንበርክኬ እኔ እንደዚህ ሴት ትሸጣለች ምናምን ካልኩ ተንበርክኬ ተንበርክኬ ነው የምልሻለሁ። ለማስጠላት በሌላ አንዴ ላውራ እኔ ያ ቪዲዮ ሴት ትሸጣለች ምናምን የተባለ ከመጣ እኔ ሁሉ ነገር ረስቼ ተንበርክኬ ይቅርታ አላታለሁ።
ያው ተንበርክኬ በጣም ጥሩ ሂዊ በቃ አዎ ሴት ትሸጣለች ያልኩበት ቪዲዮ ካለ እኔ ካልኩኝ ተንበርክኬ ሁሉን ነገር ትቼ ይቅርታ ጠይቃታለሁ ብላለች። ሪካርድ ያደረጉ ልጆች ካሉ ከነሱ ሪካርዱን ፈልጌ አመጣለሁ። እኔ ብዙ ጊዜ ችግሬ ያለ መከታተል ነው። ሪካርድ ያደረጉ ካልተከታተልሽ ከተሰማሽ ማሪ ማለት ወንደና አንዴ ኤልሽ ይላኩልኝ። እኔ ብዙ ጊዜ ሪካርድ አላደርግም ችግሬ ማለት ነው እንጂ ላይቭ ላይ ሰምተሽ ነው በጆሮሽ ራስሽ ሰምቻለሁ። ፀጉር ቤት አሙኝ እኔን ፀጉር ቤት አሙኝ ብላ ስትናገር ሰምቻለሁ። ኖ አይደለም ሂዊ ፀጉር ቤት አሙኝ ሴት የሚፈጡ ሁላ ስትል ሰምቻለሁ እኮ ነው። ችግሬ ግን ሪካርድ ተጠባብቄ አላደረኩኝም። ያላችሁ ልጆች ማለት ላኩልኝ። ሂዊ ድሮን ሴት ትሸጣለች ብላ እንደዚህ ካፏ ስትናገር በጆሮሽ ሰምተሻል ወይስ ሰው ነው የነገረሽ? እኔው ዞሮ ቅኔው እኮ ያው እኮ ነው። ባሽሙር ሲነገርሽና እዚህ ስቴቶች የምትሸጡ አንዳንዴ ስም ሳይጠቀስ እኮ ባሽሙር ጠቅጠቅ የምታረጊው። አሁን ለምሳሌ እኔ እሷን ስም ሳልጠራ ገና ለገናው ዜዳልሽ ብላ ነው አይደለም ዞሮ አሽሙሩ ለኔ ነው ያለችው። ስለዚህ እሷም እንደዛ ስታረግ እኮ እንትን ብያለሁ። ግን ሪካርድ አላደረኩትም። ያላቸው ልጆች ካላቸው ይላኩኝ። እኔ የሚዲያ ጫጫታ አዲስ አይደለሁኝም። እኔ ቲክቶክ ሲፈጠር ጀምሮ የነበርኩኝ ሰው ነኝ። ቲፎዞ ይሄዳል ይመጣል። አይ ዶንት ኬር አባውት አገናኘው። አሁን ይሄ ከኛ ጉዳይ ጋር ምን አገናኘው? ማሪ ካንቺና ከዜድ ጉዳይ አይልሽ። አሁን ነገሩን ወደ እኔ እየፈረዱ ነው። ገባሽ? ወደ እኔ እያዞሩት ነው ነገሩን። እሷ ስላለቀሰች ወይ ምናምን ስለሆነች እኔ እንደዚህ አይነት ባህሪ የለብኝ። ማሪ በፈለገችው አንቺ በፈለገችው አይደለ? እሷ ግን ሌዝቢያን ቆይ ዜድ ሌዝቢያን ብላ ስትሰድብሽ ማስረጃ ቪዲዮ አለሽ? ራሷ አዎ ብያታለሁ ይቅርታ ብላለች። እንዴ አንቺ ፊት አምጪ እኔም እንደዛ አመጣለሁ። ኧረ እኔ ያለኝ ችግር የለም። ግን አንቺ ቤት ደግሞ ብላለች። ይኸውልሽ ዜድም ሌዝቢያን ብላ ስትሰድብሽ ቪዲዮ አምጪ። አንቺ ሂዊ ሴት ትሸጣለች ያለችው ቪዲዮ ኧረ እኔ አመጣለሁ። አቡ እኔ አመጣለሁ። ላንቺም አዎ ብያታለሁ ይቅርታ ብላለች እኮ አንቺም ቤትም ብላለች እኮ አምናለች እኮ። አንቺ ሁለታችሁም ናችሁ ይቅርታ ይጠይቃችሁ። ደግሞ አምነሽ ይቅርታ ያልኩት እኔ እኮ ይቅርታ ያልኩት አረብ ባሏ ብር ሰርቋት ሄደ። አዎ ብያለሁ ይቅርታ ብያለሁ አይደል? ለዛ ነው ይቅርታ አልኩት። አዎ አንቺ ይቅርታ አዎ ለዝቢያን ብያለሁ ይቅርታ ብላለች። ቲክቶክ ላይቭ ላይ መጥቼ ሚስጥሯን ስላወራውኝ ይቅርታ ብለሽ ጠየቅሽ። አዎ ብያለሁ። እንዳጠቃላይ ተናገርኩ አይደል? ከፋፍዬ አይደለም ይቅርታ ምለው እንዳጠቃላይ እሷን የሚያስከፋት መስሎ ይታያት ሁላ አንሶሪ ብያለሁ። ከዛ በተረፈ ግን ከዚህ በላይ ልታነቅላት አልችልም። ከይቅርታ በላይ ምንም ነገር የለም። አሁን ጾም ነው፣ የሙስሊሞችም የክርስቲያኖችም ጾም ነው። አፉ ብዬሻለሁ ብያታለሁ። ከዛ በተረፈ ግን ምንም ልረዳት አልችልም፣ ልታነቅ አልችልም ከይቅርታ በላይ። አራት ነጥብ። ግን ይቅርታ ሲጠየቅ እንዴት መሰልሽ እንደዚህ እየተባለ ሳይሆን ስላስቀየምኩሽ የኔ ውድ እህት ስላስቀየምኩሽ ይቅርታ መልካም ከልብሽ ሲሆን ማለት ነው፣ የማስመሰል ሳይሆን ከልብሽ። ዜድዬ የኔ ውድ ስላስቀየምኩሽ እጅግ በጣም ይቅርታ ብትይ ሴጣን ያፍራል። ምንም ማለት አይደለም፣ ኢጎሽን ጥለሽ ማለት ነው። ለምን አንድ ሀገር ነው የምትኖሩት። እሷ ትሻልሻለች። ማናችንም ቆመን ብንሄድ ዛሬ ነገ እንወድቃለን። ካንሰር ሊይዘን ይችላል። መታከሚያተን ሚዲያ ላይ ወተን ለምነን ለመዳን ልንታከም እንችላለን። የመኪና አደጋ ደርሶብን ጤናችን ታውኮ ነገ ያልጋ ቁራኛ ልንሆን እንችላለን። ልንሞትም እንችላለን አሁን ስንተኛ። ስለዚህ ሁሉ ነገር ይጸጽታል። ምንም ቢሆን መልካም መሆን ይሻላል። እመኑን፣ መልካም ብትሆኑ ይሻላል። እና ሂዊ ይቅርታ ጠይቂያት፣ ዜድም ሂዊን ይቅርታ ጠይቂያት። በቃ ነገር አብርዱ። ማስረጃ ፍለጋ ከምታመጡ ለጸብ ሌላ ቀጠሮ ከምንይዝ አሁኑኑ ሴጣን ይፈር። የሁላችንም ጾም ነው። በቃ ሴጣንን አሳፍሩትና ይቅርታ ተጠያየቁ። ተዉት። ከዚህ በኋላ አትነካኩ። በቃ አትነካኩ። ከዚህ በኋላ ቀድሞ የነካ ካለ እኛ እንሄድበታለን። ስለዚህ አሁንም አንቺ ፊት የምናገረው እኔ አንቺ ባንቺም ያቡትሙት አላነሳም ለሷ ስም ብዬ እስካሁን አንድ ቀን ያው አንቺ ቤት የመጣው ለአንቺ ክብር ስላለኝ ነው እንደዚህ አለችኝ። አንቺ ፊት እንደዚህ ብዬ ነበር ምናምን ብዬ የተናገርኩት በቃ ለአንቺ ክብር ስላለኝ ነው። ገባሽ? አሁንም እኔ ስሟን አላነሳትም። ያው እያልኩሽ ነው። ስሟን ጭራሽ አላነሳም። በቃ አላነሳም ጭራሽ። አታንሳኝ፣ እኔን አታንሳኝ ነው ያልኩት። በቃ አታንሳኝ። እኔ አንድ ቀን ስሟን እስቲ ካነሳሁት አዎ አንስታለች ትበል፣ ይቅርታ ልበላት። አንቺም አታነሽም፣ ሂዊም አታነሳም።
ሂዊ ዜድዬ ከዚህ በኋላ ስምሽን አላነሳም። ይቅርታ እህቴ ይበያት። አንዴ የሆነ ድምፅ ላሰማት። ስለሱም ያው አንዴ ቀርጸሽ ልቀቂው ከቻልሽ። እሺ ቤሩት ላይ ያለችው ሱሱ የምትባለው እሷ አያገባትም። እሷ ቤት ነው የተነሳው። ሌላ ሰው ነው ያነሳኝ እንጂ ሱሱ ሰራተኛ ናት። ሱሱ ሰራተኛ ናት። ሰርታ የምትበላ ናት። ኦኬ ሰርታ የምትበላ ናት። እሷ ምንም አያገባትም። ማንም ቤት በብሔርም በምንም በቋንቋም ምንም እንትን ማታምን ልጅ በቃ ሂዶ ፀጉራችሁ ተሰርቶ በጣም ጎበዝ ናት። ኢማንያር ትሸጣለች። ፀጉር የፈለጋችሁት ፋሽኖች የምትከተሉት እሷ ጋር ሄዳችሁ ብትሰሩ ነው። እሷ ለእኔ ምንም አላለችኝም። እዛ ቤት የምትገባ ለዛውም ስሟ እየጠራው የምትገባ ሃምበርገር የምትባል ናት። አንስታ ስሜ እያስጠፋችኝ ያለችው እንጂ ሱሱ እዚህ ቤት እዚህ ወሬ ላይ አያገባትም። ማታ ሱሱ ሲወራም አልነበረችም። ስራዋ ናት እየሰራች የነበረችው እና አርፈሽ ብትቀመጪ ሃምበርገር ጥሩ ነው። ያው ስምሽ ስላነሳሁሽ ይቅርታ። ያው ስምሽ አሁን ነሽ። ሌላ ሪከርድ አለ። ይሄ ማለት እኔ ሱሱ የምትባለው ፀጉር ቤት ሄጄ ማለት ነው ስሰራ አንዴ አስረዳሻለሁ። አንዴ ቆይ የሆነ እንትንም ስላለ ማለት ነው። አንዴ ሪከርዱ አንዴ ሌላም ሪከርድ ስላለ ላሰማሽ። ቪዲዮ አልከፍታለኝ አንዴ ሱሱ ላለችው ነገር ሳታቅ ነው የተናገረችው፣ በስሜት ማለት ነው። ሱሱ ማለት አንቺ ቤት የምትገባ ፀጉር ቤት በጣም ጥሩ ልጅ ቤሩት ላይ የምትታወቅ በጣም ጥሩ በነገራችን ላይ ቤሩት ያላችሁ የተለያየ አካባቢ ሱሱ ፀጉር ቤት አላት። ሂውማን ሄር ትሸጣለች። በጣም ጥሩ ልጅ ናት። እሷ ቤት እንደ ማንኛውም ደንበኛ ገብቼ ፀጉሬን አንድ ቀን ነው ምናምን ተሰርቻለሁኝ። ስልክ ገባብኝ። ሀቡዬ በቃ የኔ እናት ያው በጾምሽ ረበሽኩሽ። የኔ እናት ያው ላንቺ ክብር ብዬ ነው የመጣሁት። ላንቺ ስለምወድሽ ነው። እናቴ ትሙት ማርያምን ነው የምልሽ። አከብርሻለሁ፣ ወድሻለሁ። ታውቂያለሽ። እና ዜድዬ ተታርቃችሁ ነው የምትወጡት። በቃ የለም በቃ እኔ አሁንም ቃል ምገባልሽ እኔ ስሟን አላነሳትም። የኔ እናት ስሟ አሁንም እናቴ ትሙት ይኸው ሀቡሙች ሚካኤልን አላነሳትም። በቃ ይኸው መብርሃንን አላነሳትም። በቃ አታንሳኝ። ብታነሳኝ እንኳን ካሁን በኋላ ወደ አንቺ መጥቼ አልከሳትም። በቃ እንደዚህ አለችኝ አለ ማረገው ዜድ አንዴ ቆይ ለምን እንደዛ የተባልኩ ነው የምሰደብ ያለው ፀጉር ቤት እየተሰበሰቡ የሱሱ ፀጉር ቤት ለዛውም የሱሱ ፀጉር ቤት ለነ ህዊ ድሮን ምናምን እንደዚህ ኮራት ሀሽ ነው የምታጨሰው። የት ታውቀኛለች? እሷ ማን እንደሆነች ራሷ ታውቀዋለች። እዚህ ቁጭ ብላለች የነገረቻት ሴት እና እኔ ቡና ብጠጣም ከወንዶች ጋር ነው። እንደዚህ ምግብ ቤት ወይ መጠጥ ቤት ብሄድም ጓደኞቼ ቤት ወንዶች ቤት ነው። ጓደኞቼ ቤት ነው። ወይ ደግሞ ሌላ የሚዝናናበት ከጓደኞቼ ጋር አብሬ እዛ ራጅ ጋር ወይ ደግሞ ወይኗ ቤት ወይ ደግሞ ጀማል ቤት ነው የሚሄደው። እና ተፋቱኝ፣ ቤሩት ያላችሁ ተፋቱኝ፣ አትሙኝ። ፀጉር ቤት ተሰብስባችሁ አትሙኝ። የራሳችሁ ኑሮ ኑሩ። ምን ነው የምትሸጥ ሴት የለችም እንዴ? የምታሸረሙጧት ሴት የለችም? የምትሸጥ ሴት የለችም? እኔ አልሸጥም። እንግዲህ ባንከር ነኝ። እንደዚህ ያሉ ደግሞ አረብ አይፈልጉም። ሴቶቹም ነቁ። ዘለዓለም እየሸጣችሁ እያሸረሙጣችሁ ማለት ነው። ነቁ። በቃ አንፈልግም አሉ። ይኸው መዳም ቤት ገቡ። ከወንድ ጋር ይበቃናል፣ አንፈልግም አሉ። አንሸጥም፣ እንደ ድሮ ሞኞት አይደለንም አሉ። እና በቃ ሰርታችሁ ብሉ። ኤልሽ ምን አለ መሰለሽ ሃምበርገር ነው ለአንቺ አይደለም። ስሟን እያነሳው ነው። ለሃምበርገር ነው ለአንቺ አይደለም። አልፈራትም። እኔ እርጉም ነኝ። ለሀቡ ንገራት። አሁንም ሴት ስለምሸጥ ጥርሷ የሰበርኳት የእሷ ጥርስ ነው። ልንገርሽ ካሳ የከፈልኳት ሃምበርገር የምትባል አርፋሽ ቁጭ በይ ያልኳት ሴት የምትሸጥ የለችም እንዲ ያልኳት ለሃምበርገር እንጂ ላንቺ አይደለም። ላንቺ ካልኩሽም ሃምበርገር ነው ወይ ስምሽ ብዬ ጠይቄያታለሁ። ታጨሳለች አለችኝ ያልሽው
እሺ አቡዬ አመሰግናለሁ። በመጀመሪያ ደረጃ ሱሱ ማለት በጣም የተከበረች ጨዋ ስራ አክባሪ ማንኛውንም ብሔር ውስጥ የሌለችበት የንግድ ሰው ፀጉር ቤት ያላት ናት። እኔ ምናልባት ዘረኛ ሊሉኝ ይችላሉ። ማንም ሰው ዘሩን የሚጠላ የለም። ዘረኛ በሆንም ግን እሷ ቤት አንድ ቀን ነው 2 ቀን ፀጉር ቤት ሄጃለሁ ልሰራ። በጣም ጎበዝ ልጅ ስለነበረች እሷ ጋር ልሰራ ሄጃለሁ። ስለሄድኩኝ ቪዲዮ ፖስትቼ ነበረ ፀጉር ቤቷን ለማስተዋወቅ ሱሱ ምን አይነት ጎበዝ እንደሆነች ለማስተዋወቅ ሰርቼ ነበረ። ገና ለገናው እሷ ጋር ስለሄድኩኝ የሱሱን ስም ራሱ በስሜት ተነስታ ድጋሚ ነው ይቅርታ ያለችው ሱሱ ማለት ነው። ሄዳ አማችኝ አለች። እግዚአብሔር በሚያውቀው የው አገሬ አይመልሰኝ ነው የምልሽ። አንድ ቀን ሲጀመር ብዙ ጊዜ ሄጄም አላቅም። ሱሱ ሲጀመር የስራ ሰው ናት። ለእንደዚህ ነገር በጣም ቢዚ ናት። ወሬም የምታወራ ልጅ አይደለችም። የእሷም ስም አጥፍታ ራሱ ድጋሚ ነው ይቅርታ የጠየቀችው ማለት ነው። ምንም በማታውቀው ነገር ሱሱ ሀሜተኛ ናት ብላ ስትናገር ነበር። ይሄንንም ይቅርታ ብላለች። ደስ ይላል። ቱ ዘ ፖይንት ዳይሬክትሊ ያንቺ ስም የጠራው እዚህ ጋር ሃምበርገር የምትባለው እኔ ስለ ሃምበርገር አይመለከተኝም። ሃምበርገር ብትሆን ደግሞ ጓደኛዬ ናት፣ እህቴ ናት፣ የአማራ ልጅ ናት። ገባሽ? ለምን እንደዚህ ማለት እንደፈለገች ራሱ እዚህ ቤት ብሔር አይጠራም ውዴ። እዚህ ጋር ያላችሁት በብሔራችሁ አይደለም፣ በሰውነታችሁ ተሰዳድባችሁ ነው። ስለዚህ በግለሰብ ስም እንጂ ብሔር እየጠራን አናወራም። እዚህ ቤት ብሔር እንዳትጠሪ። ብሔር ስለጠራው ይቅርታ። እህቴ ናት። ገባሽ? ሃምበርገርን ብትሆን ይህን ያክል ፐርሰናሊ እኔ ሃምበርገር ራሱ እግዚአብሔር በሚያውቀው አግኝቻት አላቅም። ከሃምበርገር ሆና አማችኝ ነበር ስትል የነበረው። እኔ የሀሜትም አይደለም። ልጅቷ በጣም ፀጉር ስለምሰራ ልሰራ ነው የሄድኩት። በጣም ቢዚ ናት፣ ባለትዳር ናት፣ የተከበረች የልጅ እናት ናት። ከእንደዚህ አይነት ነገር የወጣች ልጅ ናት። እንደውም ብታበረታቷ ሱሱን በዚህ አጋጣሚ በጣም ደስ ይለኛል። እና ምንም ጉዳይ ይዊ ለሱሱ ማስታወቂያ ልትሰሪ የገባሽ ማስታወቂያ መስራት የወሬ ሰውም አይደለችም፣ ወሬኛም አይደለችም። በዚህ ልክ ነው ሱሱ አይደለችም። ጉዳዩ አንቺና መሲ ናችሁ፣ አንቺና ዜድ ናችሁ። ዜድ ደግሞ የትጋነው ጉዳዩ ለምን ሱሱ እንዳስገባው ታውቂያለሽ? ሱሱ ጋር ሄዳ ፀጉር ቤት አማችኝ ስላለች ነው። ሱሱ ደግሞ ሱሱ ቤት ነው ያለችው። ሃምበርገርን እኮ ነው ያለችው። ደግሞ እና ሂዊ ድሮን እኮ አለች እኮ ሂዊ ድሮን ሀሽሽ ትወስዳለች አለችኝ። ያንቺ ስም ያለችው አሰሚ ዊድሮን የሚለው ጋር ብቻ አሰሚ። አንዴ አዳምጡ። ፀጉር ቤት እየተሰበሰቡ የሱሱ ፀጉር ቤት ለዛውም የሱሱ ፀጉር ቤት ለነ ሂዊድሮን ምናምን እንደዚህ ኮራት ሀሽ ነው የምታጨሰው። ይኸው ሂዊድሮን ምናምን ሀሽሽ ነው የምታጨሰው አለችኝ። በቃ ሰው ምሽ የተጠራው ሀሽሽ ነው ያልሽው እሱ እኔ ደግሞ ሱሱ ፀጉር ቤት እግዚአብሔር በሚያውቀው ሱሱም አላወራችልኝም፣ እሷም አላወራችም። ጭራሽ ፀጉር ቤት ተሰብስቤ ማላቅም። አንድ ቀን ነው ሱሱ በጣም እንደውም ሱሱን ራሱ እንደውም የመጀመሪያ ቀን ያየኋት በአንቺ የተነሳ ነው ሱሱ ጋር ራሱ የሄድኩትኝ። እውነትም አንቺ ቤት ስላየኋት ማለት ነው። እሷ ጋር ሄድኩኝ፣ ተሰራሁኝ፣ መጣሁኝ። እሷ ማንኛውንም ብሔር ነው የምትሰራው፣ የብሔር ሰውም አይደለችም። ገባሽ? ለዛ ነው እዛ ቤት ተወራ ስላለች ነው አሁን ነገሩን ያነሳሁትኝ እንጂ ሱሱ ፀጉር ቤት እንዳላነሳን ለማስረዳት ያክል ነው እንጂ ሌላ አይደለም። እዛ ቤት ሄጄ እንደማንኛውም ሰው ሄጄ ተሰራሁኝ መጣሁኝ። ሱሱም ስለማንም አላወራችልኝም፣ እኔም አላወራሁላትም። ሃምበርገር የምትባለዋን ደግሞ እግዚአብሔር በሚያውቀው በህይወቴ አይቻትም አላቅም። ከእሷ ጋር ያላትን ጉዳይ እዛው ትጨርስ። ይሄ ነው ያለው ነገር። አሁንም እሷ ሃምበርገር የምትባለዋን ሴት ነው ሴት ምን አገባኝ እኔ ሃምበርገር አይደለም እኮ አንቺን አይደለም። አንቺ ግን አንቺን እንዳለችሽ አድርገሽ ነው ያወራሽው። አንቺን አይደለም ሴት እና ሂዊድሮን እኮ አለች እኮ አልሰማሽውም? ቮይስ እና ሂዊድሮን ያውኛል ሀሽሽ ታጨሻለሽ ይሉኛል ነው ያለችው። ሃምበርገር ደግሞ ሴት እኔ ደግሞ ሱሱ ፀጉር ቤት ሃምበርገርን አይቻት አላቅማ። ሱሱ ፀጉር ቤት አላገኘኋትም ሃምበርገርን። ለምንድን ነው የኔን ስም ፀጉር ቤት ሲሄድ ለምንድን ነው እነ ሱሱ ፀጉር ቤት ብላ ማውራት የፈለገችው? ለምንድን ነው ሱሱ ፀጉር ቤት ስራዋን ነው የምትሰራው። እንደማንኛውም ሰው ኦሮሞ ትግሬ አትልም፣ ትሰራለች፣ ትሸኛለች። ከዛ በተረፈ ለምን እዛ ቤት ሰው አወራችሁ ብላ አታክ ማድረግ ፈለገች? አሁን ይሄ ጥርት ያለ ነገር የጠራ ነገር ስላልሆነ ገባሽ? አንድ ላይ በጅምላ የተጨፈለቀ ነገር ስለሆነ እሱን እንተወዋለን። ያንን እንተዋለን። ሁለታችሁም አሁን ይቅርታ ትጠያየቁና ጉዳዩን ትገሉታላችሁ። ከዚህ በኋላ አትነካኩ። በቃ ፍቅር ይሻላል።
አሁን ዜድ ይቅርታ ሀቡዬ። እሺ እኔ ችግር የለም ሀቡዬ፣ ለአንቺ ስል ይቅርታ ላለው። ስሱ ከማንም በላይ ለእኔ ትቀርበኛለች። ስሱ የኔ ነገር ሁሉ ነገር ታውቃለች። ከማንም በላይ ነው የምልሻለሁ። ስሱ ለእኔ ትቀርበኛለች። ስለኔ ብትጠይቂያት ስሱ አንድ ነገር መጥፎ አትናገርሽም። እኔ ያልኩት ስሱ ቤት ሂደው ፀጉራቸው ሊሰሩ ሀሹሻም አሉኝ ለነ ሂዊ ድሮን እቺ ሃምበርገር የምትባለው ሀሹሻም ማንም ሰው ተናገረች እኮ በቃ ችግር የለውም። ደግሞ ለሐሜት ደግሞ ችግር የለም። እሺ እረሳዋለሁ። ስሱ ለእኔ ትቀርበኛለች። ስሱ ስለእኔ መጥፎ አትናገርሽም። እኔ እርግጠኛ 100% ሁኜ ይቅርታ እላታለሁ። ለህዊ ይልሻለሁ። ስሱ አዎ ስራዋ የምትሰራ ልጅ ናት። ታዳጊ ልጅ ናት። ጎበዝ ልጅ ናት። ታታሪ ልጅ ናት። ኦኬ እሱስ ተይው። እዚህ እኛ ስፖንሰር ልንሆን አይደለም የመጣ ነው። ገባሽ? እኔ ያልኩሽ አሁን ያው አቀሳስራኛለች። ድጋሜ ሌላ ጸብ ይሄ ያነሳችው አውቃ ከነ ሃምበርገር ጋር ልታጣላኝ ነው። ይሄ አስቢ ዝም ብለሽ ይሄ አንቺ ጭንቅላት ይግባሽ አንቺ። እኔ ደግሞ እጋፈጠዋለሁ እኔ ስለማልፈራ። ይሄ ዝም ብለሽ አንቺ ጭንቅላት ካለሽ ሀቡ አንቺ ጎስ ኮንሽ አስቢ። የዚህ ሪከርድ ያነሳችው ኩኝና እኮ አልኳትኝ እኮ ለሱሱ ልጨርሲ አነካካችኝ። አሁን ደግሞ ድጋሜ አነካካችኝ ማለት ነው። ይሄ ችግር ነው። ስሱ አይገባትም። ከነ ሃምበርገር አሁን ድጋሜ ወይ አረብ ይላክልኛል ልመጣ ወይ ብር ልጠየቅ ነው። አሁን ድጋሜ ሌላ አስቢ ዝም ብለሽ እዚህ ሀገር ወይ ገላሽ ትሰቂያለሽ ወይ ብር ሰጠሽ ሰው ታስመቻለሽ። ይሄ ደግሞ ለኔ በጣም የሚያድር ነው እንጂ ገላውን የሚሰጥ አንድ ነገር ልንገር። ሂዊ አንቺን አይደለም እኮ አሁን እያለች ያለችው ሃምበርገር የምትባለውን አሁን አንቺ ልታነካከት ያመጣሽ ሃምበርገር የምትሆን ሴት የምትሸጥ ልጅ አይደለችም። ሰርታ የምትበላ ልጅ ናት። ናቲ ስለሰው ገባሽ ለምን አታማረግ እንደፈለገኝ ስለማውቃት ነው። ሂዊ ሁልጊዜ ለሰዎች አትደረቢ። አያገባሽም። ራስሽን ችለሽ ቁሚ። አንቺ ስለራስሽ ብቻ ተናገሪ። ሃምበርገር ስለራሷ፣ ዜድ ስለራሷ፣ ሁሉም ስለራሱ፣ ሀቢባ ስለራሷ። ሰውን እየወከልሽ አትናገሪ። ምን አገባሽ እንዴ? አይገርምሽም? በቃ አሁን በኋላ ሃምበርገር ለአንቺ ስል ይቅርታ እላታለሁ። አይገርምሽም? ሄዊ ሃምበርገር ለኔ ትቀርበኛለች። ለኔ አይደለም እዚህ መሽን አድርጊያት። ቆይ ልንገርሽ፣ አይደለም እዚህ መሻ ጥርሷን ሰብሪያት ይቅርታ የተባባልን ልጆች ነን። ጥርሷን ሰብሪያት እያልኩሽ ነው። አሁን ድጋሜ ይቅርታ ብዬ ከእሷ ጋር ታረቃለሁ። አንቺ ማለት ነው ነገር ነው ያቁሉ ታንዴ እናቴ ሂዊ ተራሽ አልቋል። የዜድ ተራ ነው። ሚዩት አድርጊ እሺ። ዜድ ቀጥ አሁን ለሃምበርገር እኔም ይቅርታ እላታለሁ። እዚህ መሽን አድርጊ። እሷ አውቂያታለሁ። አሁን እንድመታ ነው የፈለገችው፣ እንዲያስመቱኝ። እኔ ደግሞ ሰይጣን ነኝ። እኔ ፈርቼ ማንም ሰው ፈርቼ ወደ እናቴ ሆድ አልገባም። ታጥፈህም ተዘርግተህ ሞት ነው። ገባሽ? ሞት ነው። እኔ ማንንም አልፈራም። ቤሩት ላይ እሷ ያነሳችው በጣም ትልቅ እንትን ነው። አንቺ ስለማይገባሽ ነው። ሃምበርገር እዚህ ካለሽ እየሰማሽ ነው። አዎ ብያለሁ። ታሸረሙጣለች እንደዚህ ብያለሁ፣ ተናግሬያለሁ። ኦኬ ሶሪ ሃምበርገር። ነገ ጠዋትም በአካል ተገናኝተን ሶሪ የምንባባል ልጆች ነን። ችግር የለውም። መስሎሻል? አዎ ይቅርታ። አዎ ሃምበርገር ይቅርታ። ችግር የለውም። ሃምበርገር ይቅርታ። አዎ ተሳስቼ እንደዚህ ብዬ መሽን በማንሳቴ ይቅርታ። ሃምቤ ይቅርታ። ችግር የለውም። አንቺ መስሎሻል? እኔና እሷ አይደለም እንደዚህ አንሰች ጥርስ ተሰብሪያት ይቅርታ የተባባልነት ልጆች ነን መስሎሽ ነው። አንቺ በሌላ ጎን ገብተሻል። ችግር የለም። ሃምብዬ ይቅርታ ሶሪ። አዎ ብያለሁ። ሴት ትሸጣለች ምናምን ብያ ተናግሬያለሁ። አዎ ተናግሬያለሁ። በቃ በንዴት ማልናገረው ነገር የለም። ተናግሬያለሁ። ስለ ሱሱ ደግሞ ሱሱ ለኔ ትቀርበኛለች። ከማንም በላይ ሱሱ ለኔ ትቀርበኛለች። ነው ለኔ በጣም ወዳት እህቴ፣ በጣም የምትወደኝ በኔ የምትኮራ እህት ናት ሱሱ። በኔ ምንም ነገር የማይገኝበት ምንም ነገር የምትወደኝ የምትኮራብኝ እህቷ ነኝ ሱሱ። በቃ በጣም ትወደኛለች ሱሱ ከማንም በላይ። እኔ ሱሱ ከማንም በላይ ወዳታለሁ መስለሽ ነው። እና ሃምቤ ይቅርታ። እሺ ሶሪ እናቴ ሶሪ ይቅርታ። ሃምበርገር
በቃ ይሄ አንቺ ላንቺ ሰምተውሻል። አሁን ባይኖሩ ስክሪን ሪከርድ ይደርሳቸዋል። ስለዚህ በቃ የእነሱ ጉዳይ አልቋል። ሀምበርገርን ሀቡዬ ያለ ኃጢአታቸው ያለ ወንጀላቸውን የወነጀለቻቸውን ይዊ እኔ የምንፈልገው ይሄንን ነው። እቺ በቃ እኮ ምን አገባሽ እና ትፈልጊያለሽ እኮ አሁን ሰዋት አሁን ምን ማድረግ ነው ያለብኝ? እኔ እናንተ ደግሞ ሁለታችሁ ደግሞ ታረቁ። እነሱ ታያቸው አንተ ሁለታችሁ ታረቁ፣ ይቅርታ ተጠያየቁ። ሂዊ ይቅርታ ጠይቂያት ዜድን፣ ከዛ ዜዶ ይቅርታ ጠይቂያት ሂዊን። አም ሶሪ ካስከፋሁሽ፣ ካስከፋሁሽ አይደለም ይቅርታ ስላስከፋሁሽ እህቴ በያት። ከዛ ዜድም እንደዛው እሷ ያለችውን ቃል ትደግሚዋለሽ በያት ሂዊ። ይቅርታ ችግር የለም ሂዊ፣ እኔ ካጠፋው ይቅርታ ችግር የለም። ይቅርታ አቡ ይቅርታ አይደለም ስላጠፋው ነው የምትባባሉት። ካጠፋው ማለት አላመናችሁም። ኦኬ አጠፋሁት ነገር የለም። ይቅርታ ማለት ትልቅነት ነው አቡዬ፣ ይቅርታ ማለት ትልቅነት ነው አቡዬ፣ አንቺ ፊት። ኦኬ ሶሪ ሂዊ፣ ይቅርታ ጎበዝ። እሺ ሂዊን በያት። እኔም ያጠፋሁት ነገር የለም ግን ያጠፋው መስሎ ከተሰማሽ ነገር የለም የሚለውን ቃል ጣዩና ወደዛ የምትይው ምን መሰለሽ? ይቅርታ ዜድዬ፣ በቃ እሷ ይቅርታ እንዳለች አንቺም ይቅርታ ነው የምትይው። ይቅርታ እዚህ ነገር ውስጥ መግባት የሌለባቸው ሰዎች ገብተዋል። እነዛ ሰዎች ስማቸውን ስለተጠቀሰ እኔ በጣም አፍራለሁ። እውነት ለመናገር የስራ ሰዎች ናቸው። እኔ እንደውም ሞር ይቅርታ መጠየቅ የምፈልገው እነሱ ነው። ግን አንቺም አስከፋዎች መስሎሽ ከታየሽ ሶሪ። አሁን እነዛን ሰዎች እንዲህ ብሎ ማቀሳሰር ለምን አስፈለገ? እነዛን ሰዎች ማቀሳሰር አይደለም ነው። እነዛ ሰዎች ምንም ስለማያውቁ ለዛም ነው ስማቸው መነሳት ስለሚካቸዋለች። ይቅርታ አሁን እኮ ሶሪ አልኩኝ አይደለም። እሷ ከልቧ ይቅርታ ነው ያለችው። አንቺ ግን ያጠፋው ከመሰለሽ ነው ያልሽው። አየሽ፣ ያላመንሽበትን ይቅርታ እንትን አትበይ። የማስመሰል ይቅርታ በቃ ይቅርታ የማስመሰል አይደለም። ካጠፋው የሚለውን ታዩ። እሷን አስልቻታለሁ አይደል? ካጠፋው እሺ ይቅርታ በቃ ከዚህ በኋላ እናንተ የትም ብሎክ ተደራረጉ። እንደውም እንዳትነካኩ እንዳትነካኩ ብሎክ ተደራረጉ። ወይ እኮ ብሎክ አርጋታለሁ። ምን ዘመን ብሎክ ያረቋት ድሮ ቆየው። ማርያምን እንዴት ታያታለሽ? እንዴት ትደራረሳለህ? ጌም እንዴት አብራችሁ ተጫወታችሁ? በቀደም ጌም ተጫውቼ አላውቅም። አቡሙች ጌም ተጫውቼ አላውቅም። ማርያምን ቤት ደግሞ የእህቴ ቤት ነው። ማንም ሰው የመግባት እሷ ስላለች እኔ አልገባም ማለት አይደለም። የእህቴ ቤት ነው፣ መግባት መብቴ ነው። እሷም ገብታለች። እሷ ሙስሊምም ጾም ነው። ፍቅር ይሻላል፣ ሰላም ይሻላል። አዎ በጣም ነው የሚዋደዱት። ቂም እንዲኖር አልፈልግም። እኛ እዚሁ ያለን ሰዎች ተጋግዘንም ተደጋግፈን የምንኖረው እኛ ነን። ይሄ ሚዲያ ነው የሚያበጣብጠው። ምንም የሚጠቅመን ነገር የለም። ገባሽ? እኔ ሁላችንም ፍቅር እንድንሆን ነው የምፈልገው። ፍቅር ያሸንፋል። ለምን ቂም እንይዛለን? ከልባችን ይቅር ተባብሎ ከልብ። እኔ ባለፈውን በጣም ነው የጣርኩትኝ። ገባሽ? አንቺ ጋር እንደውም ሲገቡ ደስ ነው ያለኝ። እርፍ ብዬ ነበር። አሁን ደግሞ ይሄን ነገር አስታርቂ ጨርሼ አሁን እንደገና ብለው አብረው ጌም ተጫውተው ዜዶ ንግስት ይዊ ንግስት ተባብለው መልሰው እኔ ይመስለኛል በጣም ይዋደዳሉ መሰለኝ። ለዛ ነው እንዴ? አዎ እኔ እንደዛ ነው የማስበው። እና ከልብ ቢታረቁ ደስ ይለኛል። አምበርገርና ዜድም ደግሞ አሁን እዚሁ አካባቢ ናቸው። በጣም ነው የሚዋደዱት። እውነት ሁለቱም ጋር ፍቅር አለ፣ ግን ያው ወሬ ነው የሚያጋጫቸው። በቃ ሰላም እንዲወርድ እነሱ ጋር ደስ ይላል። ለምን መሰለሽ አቡዬ፣ ሁለቱም በጣም ነው የሚዋደዱት። ሆነ አያውቅም አምበርገርም እሷም በቃ ይሄ እንደዚህ አይነት እዚህ ደረጃ ራሱ መድረስ የሌለባቸው ሰዎች ናቸው በጭራሽ። እውነቴን ነው የምልሽ። ገባሽ? በቃ ተፈጠረ፣ በወሬም በምንም ተጋጩ። እኔ እሷ አምበርገርም እዚህ ጋር መታ እኔ ዜዶ አሁን ይቅርታ ስላለች በጣም ደስ ብሎኛል። ገባሽ? እሷ ማለት ነው። እና ሁለቱ እዚች ጋር አንቺ ቤት ሁሉንም ፈተው ይቅርታ ተባብለው ቢኖሩ ደስ ይላል። ነገ እንዲጣሉ አልፈልግም እኮ። ጥሪያት አምበርገርና እሺ ማለት ጥሪያትና እናስታርቃቸዋለን። በጣም ብዙ ሰው ነው። እኔና እሷ እንኳን እኔ ልጋጭ ነበር ከዜድ ጋር ወላሂ። እንዴት ዜዶ እኔን እንዴት ሂዊ ጋር ደወልኩኝ። ሪከርድ አለኝ። ሂዊን እንኳን ያው ፊት ለፊቷ ነው የምነግርሽ። እያወራኋት ሪከርድ ነው ያደረግኳት። አንቺ እኔ ፀጉር ቤት መጣሽ ማን ነው ያወራልሽ? እኔ ሪከርዱን በኋላ አንቺ ቁጭ ስትይ እንድትሰሚው ልክልሻለሁ። በጭራሽ ነው ያለችኝ። ገባሽ? በጭራሽ እኔ አምበርገርንም አላየሁም። እንደዚህ አይነት ወሬም አልተነሳም። የመጡ ሰዓት ደግሞ እኔ ስራ ይዣለሁ ነበርኩኝ። ገባሽ? እኔ ለዜዶ ከሷ ከሂዊ ጋር ማውርቻለሁ። ለምን እንደ ስለዜዶ